ሰውዬ ምንድነው የፈለከው? በልሜ እኮ በምራቅ ቂጥን በልቼ እኮ ነው ረፈር ብለህ እንጂ ይሄ ቆሻሻ ማርያም እውነቴን ነው። አየው ሞታዬ ማርያም እውነቴን ነው። ለወረደ ቆሻሻ ወረድ ከክ ተመልከተው፣ ብልግናው የብልግናው ብዛት ይሁን። ላልሰለጠነ ህዝብ ቦቲ ብታረግለት ሽታው መከራ ነው። ፈረንጅ ቢያረግ በክረምት ነው የሚያረገው፣ በጭቃ ነው የሚያረገው። ኦሮሞ ግን በጋ የሚያረገው። ችግሩ የኦሮሞ በበጋ ስለሚያረገው። ኦሮሞዎች ከዛሬ ጀምሮ ብነግራችሁ የምትሰደቡበት ልንገራችሁ። እናት አባቶቻቸው ያውቁ እንደ አማራው ገበሬ ናቸው። የተማራቸው ኦሮሞዎች ይልቅ በበጋ ቦቲ ጫማ አታድርጉ። ላስቲክ ነው። አንደኛ ፀሐይ ነው፣ ላስቲክ ነው፣ ይቃጠላል። ለእግራችሁም እግራችሁንም እንዳለ ነው እንትን የሚያደርገው። አላሽቆ ብታዩት ባክቴሪያ ምን ይፈጥራል። ሽታው በአካባቢ ያስቀምጥ። አማራስ በበጋ በረባሶ ነው የሚያደርግ። አየው አማራ ስልጣኔ። የአማራ ገበሬና የኦሮሞን ገበሬ ተመልከቱ ልዩነቱ። ያኛው በበጋ ቦቲ ሲያደርግ፣ አማራ ደግሞ በበጋ በረባሶ ያደርጋል። በረባሶ ምንድን ነው? ጥልፍልፍ ጫማ ነች። ከመኪና ጎማ የተሰራ ነው። ክፍት ነው። አማራ የሚፈልገው ከታች እሾ እንዳያወገው ብቻ ነው። ክፍት ስለሆነ አቧራ ብቻ ነው የሚገባው። አቧራውን ደግሞ ወራጅ ወንዝ ጋር ይቀመጥና ላጥላጥ አድርጎ አድርቆት ደረቅ ይላል። 10 ደቂቃ ሲደርቅ ይጓዛል። ተመልከት። አማራ ሲሰረቅ ራሱን የማያድን ታቦት የሽንኩርት መክተፊያ ነው። ለምንም ጥቅም የለም። ወይ ደግሞ ሰባብረ እንጨት ታነደዋል፣ ከሰል አድርገህ ትሞቀዋል። ሌላ ምንድን ነው? ንገረኛ። ራሱን የማያድን ታቦት እኔን ምን ያደርግልኛል? ተሸክመው ስለምዞር ውሸት ስለሆነ ነው። እንደውም አንዳንድ ቄሶች የታቦት ምናምን ብለው ፋኖን ለማታለል እግዚአብሔር ያሳያቸው የሽንኩርት መክተፊያ 4 ማዕዘን ከተው አንሶላ አድርገው ባለፈው ፋኖ ገደሉ። ታቦት እያለፈ ነው፣ ታቦት እያለፈ ነው። የሽንኩርት መክተፊያ እኮ አማራው እግዚኦ እያለ ታቦት ፋኖ መሳሪያውን አውርዶ እንደንቆሮ አማራ መጡና ኦሮሞች ከኋላ ደጀላ ታቦት እየለበለበ በስናይፐር መቀመጫ 150 ጭጭ አድርገው በሩን ከፈቱት ማለት ነው። የአብይ ጦር እኮ እንደዚያው ነው ሄደ። መክተፊያ የሽንኩርት መክተፊያ ይዞ አማራን ዝም ብለህ ታቦት ነው ብለህ ይዘለት። አሁን ዝም ብሎ የሽንኩርት መክተፊያ ነው ይዤ መንቀሳቀስ አባታችን አይናቸው በጣም የሚያነቡ ናቸው። መነጽር አድርገው እኔን ራሱ አይለየኝ። ዲቃላ ነሽ አይደል? አይደለሁም። እኔ ቤት አማራ ነኝ። እንዴ የት? ወሎ። አዎ። አይ ወሎዬማ ምን ችግር አለው? ጠዋት ላይ ሙስሊም ነው፣ ከሰዓት ክርስቲያን፣ ማታ ላይ ፕሮቴስታንት፣ በነጋታው ደግሞ ጆባ ነኝ ይልሻል። በሚቀጥለው ሰው ደግሞ አይትቻለሁ ሁለቱንም ይልሻል። ወሎዬማ አይላቦል። እኔ ወሎን በጣም ነው የምወደው። ባይዙ ወሎዬው እኮ እስክስታ እየመጣ ነው። እሪኩም መገላ በሚል በኦሮምኛ ዘፈን እኮ እየዘፈነ ነው። ኢየሱስ መች መጣ ታዲያ? ከጦርነት ለማያድነኛ አምላክ ለምን አመልከዋለሁ? ምን ያደርግልኛል? ጠይቅ አማራ። ይሄ ነው ጽፎ የሰጡ ነው። እግዚአብሔር የሚባለው ኃይል ለምንድን ነው የሚያድነው? ታዲያ ስለ እግዚአብሔር እኮ ለእስራኤል ነው የሚያደላ ተብሎ፣ እስራኤል ግን እየተመደገ እስራኤል አምላክ ራሱ እኮ ለራሱ የሚያደላ እስራኤል አትንኩ ነው የሚለው። እስራኤል ወገኖቼ ናቸው ይላል። ታዲያ ለእኛ ምን ይሰራል? መጠየቅ አለበት። ማን አባት የምትፈራ መሰለህ? እኔ እኮ ደደብ አይደለም። ብዙ መጽሐፍ ማለት ነው፣ ብዙ ኢንተርኔት ላይ ሰልፍ ማለት ነው። እኔ ምን ቆሻሻ እንዳንተ አይነት አርሴማን አልቀበልም ስላልኩ ነው። ማርያም መጣኔ አትዋጋልኝም እኮ እያልኩ ነው። ማርያም እስኪ አሁን ይሄን ሁሉ ረሀብተኛ እኔ ጋር መጥቶ የሚለምነውን አማራ መስቀል ያንጠለጠለው እውነት ንጹህ የሆኑትን እስኪ ዳቦ ታምጣ። አታመጣም። ታየኩ፣ ተፈተሽ በማይክሮስኮፕ በቴሌስኮፕ። ዓለም እኮ ቴሌስኮፕ እየታየ ገነት የት እንዳለ እየመረመርን እኮ ነው። ሳይንስ እኮ ሂዷል፣ በጣም ሂዷል። ሶስፊኬትድ እኮ እየታየ እኮ ነው። ስለዚህ አንተ ገብርኤል እኮ ቁጡ ነው የተባለው። ገብርኤል እስካመለከው ድረስ ገብርኤል ሰይፍ ይዞ ሊከላከል ይገባል። ካልተከላከለ ገብርኤል ለምን ነው ዳቦ የምቆርስለት? ምን ያደርግልኛል? የሚከላከልለት ሰው ይቆርስለት። አስረግጬ እኮ እየነገርኩት ነው። ገብርኤል የሚባለው መንፈስ ነው ተብሏል። መጥቶ እኮ ክንፉን አማቶ እኔን መምታት ይችላል? አይችልም። አምላኬ ካላዘዘው አይመታም። አሁን ደግሞ ፔስታል አትያዙ። ፔስታል የሚሰራውን ካምፓኒ ፈቅደህ እንጀራ አንጠልጥሎ የሚሄደውን ኢትዮጵያዊ ካሰርከው አብይ አህመድ አንተ ደንቆሮ ነህ፣ ማይም ነህ። አስረግጬ እየነገርኩህ እኮ በምን ይሸከም ሰው? በጋቢው በጎጃም አዘነው በጃኬቱ
እንጀራ በምን ይዞ ይሄድ? ከተማ ያቆሻል ካልክ በየከተማው በመንገድ ዳሮች መንግስት ለፔስታል ብቻ ለፕላስቲክ ብቻ የሚል በአማርኛ ፕላስቲክ እዚህ ውስጥ ክተቱ ብለህ ከምታሸሹት ገንዘብና አዳነች አበቤ ለምን ትራሽ ካን አሰሩ? ሞጣ ጨልሏል። የጨለልከው አንተ ነህ። መሀይም እኮ ስለሆንክ በባህል በሃይማኖት እንደ ልደት በሬ አስራው እንደ በመጫኛ ቁጭ ስላደረጉ ትደነግጣለህ። እኔ ለተናገርኩት አንተ ለምን አባት ፈራለህ? ትቀዘፋለህ አትበል። እስካሁን አልተቀዘፍንም እኮ። የት አለ እስኪ ቅሰፈን። ኢየሱስ የት አለ? ከምጽአት ቀን በኋላ መጥቶ ሊያድነን ነው። ያኔማ ሁሉም ሰው ይነሳል ተብሏል። አብረን እንነሳለን። መቼ ነው የኛ አምላክ የሚያድነን ብለህ መጠየቅ አለብህ። የጨለለው ራሱ አንተ ህዝቡ ነው የጨለለው። ያልጨለለው የጨለልክ አንተ ነው። በሃይማኖት አስረውሃል፣ ገንዘው ለቀውሃል። ትንፈራገጣለህ። ነጣ አይደለስም። ሰውዬ ምንድነው የፈለከው? በህልሜ እኮ በምራቅ ቂጥን በልቼ እኮ ነው እንደምን ረፈር ብለህ እንጂ ሄዴ ቆሻሻ ማርያም እውነቴን ነው። አየው ሞጣዬ ማርያም እውነቴን ነው። ለወረደ ቆሻሻ ወረ ከክ ተመልከተው። ብልግናው የብልግናው ብዛት ይሁን የቡሽቴዎች ናቸው እኮ እንደ ጆን ኤርትራዊ ደግሞ እንዴት 3000 ኮይን ሊሰጥ ቻለ? እሷ ሴቷ ምንድናት? ኤርትራዊ ወደ ሙሳት መልሶ ወንድማማች ነን። ኤርትራ፣ ኢትዮጵያ፣ ሀበሻ በሙሉ ቤተሰብ ነው። ነግራቸዋለሁ። ጽምዶ ገባ በዚያ በኩል ይሄን እንዳሸነፈ አልቆጥረውም። ጆኒ እንዳለ ተመልከቷቸው። የኤርትራ ባንዲራ ያዙ። ጽምዶማ በቃ አላሸነፍኩም ጆኒ። እግዚአብሔርን ሁሉም ቤተሰብ ነው። ሁሉም ሀበሻ ጽምዶን አልቀበለውም። ጽምዶን አልቀበለውም። ጽምዶች እግዚአብሔርን በዚያ ጋር ገቡ እንዳለ። ለምሳሌ አምላክን አድነኝ ካልከው በእኛ ሃይማኖት ጨጓራዬን አሞኝ አድነኝ ካልኩኝ ከዛ በኋላ ስለ ጨጓራ ማሰብ አልችልም። ስለ ጨጓራ ህመም የማስብ ከሆነ አልጸለይኩኝም። ምክንያቱም ለእሱ አሳልፌ ያልሰጠሁትማ ለራሴ ህመም ነው የሰጠሁት። ለዛ ነው አሁን እኔ ብዙ ጊዜ የማልቃወመው። መንግስትም ሆነ ሌላ ማህበረሰብ ብዙ አልቃወምም። ለፈጣሪ ትቼ ሰላም እንደመጣ አድርጌ ማሰብ ነው የምፈልገው። ከዛ በኋላ ባትበላም አሁን እንደበላ ነው የምታስበው አንተ። አዎ በቃ ይሄ ነው። ምግብ ባይበላም ሰውየው ሽሮ እየበላ ቁርጥ ካማረው ሽሮ እየበላ እንደ ቁርጥ አድርጎ ማሰብ አለበት። ሽሮውን እንደ ቁርጥ እንደ ሻኛ አድርጎ ሽሮ ሲበላ ነገ በሬ ያርዳል። የእናንተ ሃይማኖት ፍልስፍና ይሄማ በጣም እኮ እኛም ብንገባበት የተሻለ ነው።